በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልደቱ አንደኛ ተአምር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አስቀድመን በደብረ ሊባኖስ ሁለተኛ በየሀገሩ የተደረገውን የአባታችን የተክለ ሃይማኖትን ተአምራት ለመጻፍ እንጀምራለን። እግዚአብሔር በቸርነቱ ይጠብቀን፣ አሜን። ወዳጆቼ ሆይ ስሙ። እሱ አባታችን ይህን የንግድ ዕንቁ አይነቶችን ከየሀገሩ ሁሉ እንደሚያስመጣ በመልካም ነጋዴ ይመሰላል። በንግድ ቤቱን ይመራቸዋል። እንዲሁም ይህ አባታችን ከየሀገሩ የክርስቲያንን ወገኖች ብቻ የሌለ ከአረማውያንም ወገን ሁሉ በዚህች በአንዲት ቤተ ክርስቲያን ውስጥ ይሰበስባቸዋልና። ከፀሐይ መውጫ ማለትም በሀገሪቱ በስተ ምስራቅ በኩል አንዲት አረማዊት ሴት ነበረች። ከዕለታት በአንድ ቀንም አባታችን ተክለ ሃይማኖት ሌሊት በራእይ ተገለጸላት። ከልጆችም አንዱ ከእሱ ጋር ነበር። በዚህም ጊዜ ቤቷ እንደ ፀሐይ ብርሃን አበራ። ከፊቱም ብርሃን የተነሳ ደነገጠችና በግንባሯ ፍግም ብላ ወደቀች። አባታችን ተክለ ሃይማኖት ግን አይዞሽ ልጄ አትፍሪ፣ ተነሽ አላት። እሷም አቤቱ አንተ ማነህ? ይህ የፊትህ ብርሃን አንጸባርቆ ስላስደነገጠኝ ነፍሴ ከሰውነቴ ተመንጥቃ ልትወጣ ደርሳለችና እናገርህም ዘንድ ኃይል አላገኘውምና አለችው። እሱ ምን የተክለ ሃይማኖት ነኝ፣ ይህም ከእኔ ጋር ያለው የገዳመ ዋሊው የዋልድባው ሳሙኤል ነው። አሁን ከዚህ የጨለማ ሀገር ፈጥነሽ ተነስተሽ ውጭና ብርሃን ወዳለበት ሀገር ሂጂ አላት። ይህችም ሴት የብርሃን ሀገር ወዴት ነው? ወደ እሱ ሄድ ዘንድ ንገረኝ አለችው። እሱም ከዚህ ከሀገርሽ በስተ ምዕራብ በኩል ነው። አሁንም ፈጥነሽ ተነሽና ደብረ ሊባኖስ የሚባለው ወዴት ነው እያልሽ ሂጂ አላት። ዳግመኛ እኔ መንገድ የማላውቅ ሴት ነኝ፣ ማን ይመራኛል አለችው። እሱም መስቀሉን ሰጣትና ይህ መሪውንሽ ብሏት ከቤት ወጡ። ሴትየዋም የምታጠባውን ልጇን አዝራና ሌላዋን ሴት ልጇን አስከትላ ተከትላቸው ትከተላቸው ዘንድ ወጣች። ባሏንና ሁለቱን ልጆቿን ግን እንቅልፍ ይዟቸው ነበርና አልቀሰቀሰቻቸውም፣ በችኮላ ወጣች እንጂ። ይህችም ሴት ከቤቷ ወደ ውጭ በወጣች ጊዜ ያ መስቀል ከፊት ለፊት እንደ ብርሃን አንድ ሆኖ ወደ ደብረ ሊባኖስ እያመራት እሷ እየተከተለች መሄድ ጀመረች። ከክርስቲያኖች ሀገር እስኪያደርሳት ድረስም ከእሷ አልተለየም ነበር። ደብረ ሊባኖስም በደረሰች ጊዜ ወደ ገዳማችሁ ገባ ዘንድ አባታችን ተክለ ሃይማኖት ልኮኛል ስትል አንዲት አረማዊ ሴት 3 ሆና በውጭ ቁማ ንገሩልኝ ትላለች ብለው ለአባታችን ለአበምኔቱ ለእንድርያስ ነገሩት። አባታችን እንድርያስም የመጣችበትን ምክንያት ትነግረው ዘንድ አንድ ብልህ አዋቂ የሆነ ካህን ወደ እሷ ላከ። እሷም ከሀገሯ እስከዚህ ድረስ የመጣችበትን ምክንያት ከመጀመሪያው እስከ መጨረሻው ነገረችው። አባታችን እንድርያስም ይህንን ሰምቶ 3 መስቀል አስይዞ ዳግመኛ ቄስ ወደ እሷ ላከው። ከ3ቱ መስቀሎች 2ቱ ሌሎች ሲሆኑ አንዱ ግን የክቡር አባታችን የተክለ ሃይማኖት መስቀል ነበር። ከዚያም የሰጣት ከእኛ ዘንድ ያለው መስቀል ከሆነ እስኪ ለይተሽ አሳይኝ ይበላት፣ ነገር ግን ከእኛ ዘንድ የሚገኘውን መስቀል የሰጣት ይመስለኛል አለው። ያም ቄስ 3ቱንም መስቀሎች እንደ አንድ መስቀል በመጠምጠሚያው ይዞ ሄድና እየመራኝ መጣሁ የምትይው መስቀል ይህ ነውን ብሎ አንዱን አሳያት። እሷም ይሄ አይደለም አለችው። ዳግመኛም ሌላውን አሳያት። እሷም ይሄ አይደለም አለችው። 3ኛም የአባታችን የተክለ ሃይማኖትን መስቀል አውጥቶ አሳያት። ባየችውም ጊዜ ደረቷን እየደቃች በማልቀስ በእውነት ያለ ሐሰት በቤቴ ውስጥ ሳለው ብፁዕ አባት የተክለ ሃይማኖት የሰጠኝ መስቀል ይህ ነው፣ እንደ አንድ ብርሃን ከቤቴ አውጥቶ ከዚህ ያደረሰኝ መስቀል ነው አለችው። ከዚህም በኋላ ይህችን ሴት ወደ ክርስትና እምነት አስገቧትና በአብ በወልድ በመንፈስ ቅዱስ ስም አጠመቋት። አባ እንድርያስም ስሟን ክርስቶስ ሐረያ ብሎ ተሰየማት። ሴት ልጇንም ክርስቶስ ቀጸባ፣ ወንድ ልጇን ጽዋ ወንጌል ብሎ ሰየመው። ከዚያም ይህች ሴት በአባታችን በእንድርያስ እጅ ማዕረገ ምንኩስናን ተቀበለች። ፍጹም ክርስቲያን ከሆነች በኋላም ወደ አባታችን ተክለ ሃይማኖት እንዲህ ስትል ልመና ቀረበች። ቅዱስ አባቴ ሆይ በጎነትህን ፈጽምልኝ። እኔ የፈለግሁ አይደለሁም፣ አንተ ፈለግኸኝ እንጂ። አባቴ ሆይ አሁንም ወደ ፈጣሪ ለምንልኝ። እነሆ ራሴ ወደ አማረች ቤት ገብታለች፣ 2ቱ እጆቼ ግን ከውጭ ቀርተዋል። እነሆ ብርሃን ከሚበራበት ራሴ ገብታለች፣ 2ቱ እጆቼ ግን ሳይገቡ በውጭ በጨለማ ሀገር ውስጥ ቀርተዋል እያለች ጸለየች። እንዲህም እየጸለየች በትውልድ ሀገሯ በአረማውያን ትታቸው እየመጣችውን 2ቱ ልጆቿን ያመጣላት ዘንድ
ከዚያም እግዚአብሔር በአባታችን በተክለ ሃይማኖት እጅ እሷን በምልክት እንዳመጣት ልጆቿንም እንዲሁ ምልክት እያሳየ አመጣላት። ልጆቿም ካደጉ በኋላ በአባታችን በመርሃ ክርስቶስ እጅ የምንኩስና ማዕረግ ተቀበሉ። ከእነሱም እስከ ዛሬ በሕይወት ያሉ አሉ፣ ያረፉም አሉ። ጸሎቱ በረከቱ ለሁላችን ይደረግልን በእውነት አሜን። ሁለተኛ ተአምር። ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በእጁ እንጂ በእግሩ ቆሞ መሄድ የማይችል አንድ ሰው ነበር። ከዕለታትም በአንድ ቀን በእጁ እየድሃ መጥቶ አባታችን ተክለ ሃይማኖት ከደዌ ይፈውሰው ዘንድ ከቤተ ክርስቲያን ደጃፍ ለ2 ሳምንት እየማለደ ተቀመጠ። ከዚህም አባታችን አስቀድሞ በሕይወት በነበረበት ጊዜ ከጸለየበት ዋሻ ገብቶ አባቴ ሆይ እግዚአብሔርን በትሩፋት ደስ ያሰኘው በዚህች በሥጋ አባቴ ሆይ እግዚአብሔርን በትሩፋት ደስ ያሰኘው በዚህች ሥጋ በተቀመጠባት የድንጋይ ዋሻ እግሮች በረገጡት መሬት በዚህም በእጅ ቡራኬ በፈለቀ ጠበል እንድፈወስ አምናለሁ እያለ ፈጽሞ ጸለየ። እንዲህም በማለት ከጸለየ በኋላ ሰውነቱን ከዋሻው ድንጋይ አስጠግቶ መማፀን ጀመረ። በመሬትም ላይ ይንከባለል ነበር። ከጠበሉ እየገባ ይጠመቅ ነበር። እንዲህም ካደረገ በኋላ ተኛ። በዚችም ሌሊት አባታችን ተክለ ሃይማኖት በታላቅ ክብር ወደ እሱ ወረደና ከደዌው ማሰሪያ ፈትቶ በእግሩ ቀጥ አድርጎ አቆመው። ከዚያም ከእንግዲህ በእግር ቀጥ ብለህ ሂድ፣ ከደዌ የፈወሰን እግዚአብሔርን አመስግነው አለው። በነጋም ጊዜ ያ ሰው አባታችን ያደረገለትን ሁሉ በዚህ አካባቢ ለሚገኙ ቅዱሳን ነገራቸው። የቤተ ክርስቲያን ደጅ በእጄ እየዳኸው በመሄድ ምጽዋት ስለምን የነበረ እነሆ አሁን በእግሬ ቀጥ ብዬ ሄዳለሁ፣ እስኪ ተመልከቱኝ በማለት አስረዳቸው። እንዲህም ከሆነ በኋላ ደስ ብሎት እግዚአብሔርን እያመሰገነ ወደ ሀገሩ ሄደ። ጸሎቱ በረከቱ ለሁላችን ይደረግልን በእውነት አሜን። ሦስተኛ ተአምር። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለም ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። እጅ እግሩ በደዌ የታሰረና ከአንገቱ ጋር የተያዘ አንድ ትንሽ ልጅ ነበር። መቆምም አይቻለውም ነበር። ወደ ቀኝ ወደ ግራ መለስ ለማለት ፈጽሞ አይሆንለትም ነበር። እንዲህም በሆነ ጊዜ ይህንስ ከአባታችን ከተክለ ሃይማኖት በቀር መፍታትና መፈወስ ሌላ የሚቻለው የለም በማለት ዘመዶቹ ተሸክመው ወደ አባታችን አመጡት። በዚያችም ዕለት ሌሊት ከቤተ ክርስቲያን አስገብተው አባታችን ይፈውሰው ይሆናል እኮን ማን ያውቃል ብለው ሕዝቡ የሚቆምበት አካባቢ አስቀመጡት። እግዚአብሔርን እምነታቸውን ተመልክቶ ያን ጊዜ አባታችን ተክለ ሃይማኖትን በታላቅ ክብር ወደዚያ ላከውና ያንን ልጅ እጅግና እግሩን አቃንቶለት ልጄ ሆይ መሮጥ ትችል እንደሆነ እስኪሩጥ እንደሚል ሰው አስሮጠው። ልጁም መሮጥ ጀመረና እየሮጠ በታላቅ የክብር ቦታ ላይ ካለው ከክቡር አባታችን ከተክለ ሃይማኖት ከስዕሉ እግር ስር ቆመ። ይህንን ታምራት የተመለከቱ ክቡራን ሰዎች ለጌትነቱ ክብር የሚገባው እግዚአብሔርን አመሰገኑ። አባታችን ተክለ ሃይማኖትንም አደነቁት። ልጁም ወደ ሀገሩ ተመልሶ አልሄደም፣ በዚያው በሚገኘው ቅዱሳኖች ስር አደገ እንጂ። ከዚያም አባታችን መርሃ ክርስቶስ አመነኮሰውና በዚያ ሲያገለግል ኖረ። ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ለሁላችን ይደረግልን አሜን።